بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ትላንት አንድ አብዱ ጀሊል የሚባለው ግለሰብ የቀብር ቅጣት የለም በማለት አስተባብሏል። ይሄም አቋም የሙዕተዚላዎች አቋም እንደሆነ ግልጽ ነው እና ይሄ ፈላስፎች የነሱ እምነት ነው። እንግዲህ የቀብር ቅጣት እንዳለ ትላንት ከቁርአን ማስረጃዎችን ብዙ ማስረጃዎችን ከአራት ከአምስት በላይ ተናግሬያለሁኝ። ዛሬ ደግሞ ከሐዲስ ነው የምናገረው። ነብዩ አለይሂ ሰላቱ ወሰላም የቀብር ቅጣት እንዳለ በተለያዩ ሐዲሶች ተናግረዋል። አንድ አምስት ሐዲሶችን እናገራለሁ። አናስ ብን ማሊክ ረዲየላሁ ተዓላ አንሁ አን ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰላም ቃለ እንዲህ አሉ። እነል ዐብደ አንድ ባሪያ ኢዛ ውዲዐ ፊ ቀብሪሂ ወተወላ ዐንሁ አስሐቡሁ አንድ ባሪያ ሞቱ ሰዎች ቀብር ውስጥ አስቀምጠው ሲመለሱ ወኢነሁ ለየስመዐ ቀርዐኒ ዐለይሂም የጫማቸውን ድምፅ ኮቴ ይሰማል ብለዋል። አታሁ መለካኒ ፈዩቅዕዳኒሂ መላኢኮች ይመጡና ያስቀምጡታል። ፈየቁላን ይሉታል ማ ኩንተ ተቁሉ ፊ ሃዛ ረጁል ሙሐመድን ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ስለዛ በእናንተ ውስጥ ስለተላከው ሰውዬ ምን ትል ነበረ ብለው ይጠይቁታል። ፈአመል ሙእሚኑ ፈየቁሉ ሙእሚኑ የሆነ ሰውዬ ይላል አሽሀዱ አነሁ ዐብዱላህ ወረሱሉሁ በአላህ መሰክራለሁ ሙሐመድ የአላህ መልእክተኛና የአላህ ባሪያ እንደነበሩ። ፈይቃሉ ለሁ እንዙር ኢላ መቅዐዲከ ሚነናር እስኪ መቀመጫህን እሳትን ተመልከተው ይባላል። ቀድ አብደለከ ላሁ ቢሂ መቅዐደ ሚነል ጀና ይህንን ቃል ባትል ኑሮ ይሄ ጀሃነም ላይ መቀመጫህ ነበረ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ አሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ስላልክ በዚህ ቦታ ቀይሮልሃል ይሉታል። ፈየራሁማ ጀሚዓን የጀነቱንም የጀሃነሙንም ያሳዩታል ማለት ነው። ወቃለ ቀታዳ ወዙኪረ ለና አነሁ ዩፍሰሑ ፊ ቀብሪሂ ثم ረጃዐ ኢላ ሐዲስ እና እንግዲህ ይሄ ቀብር ውስጥ ነብዩ እንደዛ ብሎ ይጠይቃል። ከዛ ስለ ሙናፊቁ ምን አሉ? ወአመል ሙናፊቁ ሙናፊቁማ ወልካፊሩ ካፊሩ ፈዩቃሉ ለሁ ማ ኩንተ ተቁሉ ፊ ሃዛ ረጁል ሙናፊቅ የሆነው ወይ ደግሞ ካፊር የሆነው ሰውዬ ስለ ነብዩ አለይሂ ሰላቱ ወሰላም ምን ትላለህ ተብሎ ሲጠየቅ ፈየቁሉ ላ አድሪ እኔ አላቅም ይላል። ኩንቱ አቁሉ ማየቁሉና ሰዎች የሚሉትን እልነበረ በውስጥ የሳላምን ማለት ነው። ፈየቁሉ ላ ደረይተ ወላ ተሪት አትወቅ አትቅራ ይባል አታንብብ። ወይድረቡ ይመታላሉ ቀብር ውስጥ ያገ በመጣሪቃ ሚን ሐዲድ በመዶሻ በብረት የሆነ መዶሻ ይመታል። ضربተን ምትን ይመታል። ፈየስሁ ሲሐተን የስማውሃ መየሊሂ ገይረ ተቀለይ በዛ ዙሪያ ያለ እንስሳ ሁሉ ምን ያደርጋል ይሰማዋል። ሰውና ጅን ሲቀር ጅንና ሰው ቀብር ውስጥ ያለን ቅጣት አይሰሙም ማለት ነው። ስለዚህ አሁን ይሄ ቀብር ውስጥ በመዶሻ ይመታል ተብሏል። ከሃዲና ሙናፊቅ ከሆነ አላህ ይጠብቃል። وعن زيد بن ثابت رضي الله عنه قال بينما النبي صلى الله عليه وسلم في حائط لبني النجار بني النجار የሚባሉ ጎሳዎች ጋር በእነሱ አጥር ጋር ይሄዱ እያለ አላ በግለት ለሁ በበቅሏቸው ወነህኑ ማሁ አብረን እያለ إذا حادت به فكادت تلقيه እንትኗ ግመሏች በቅሏ ድንገት ብርግግ አለች የነብዩ አለይሂ ሰላቱ ወሰለም በረገገች። وإذا بأقبر 6 أو 5 أو 4 ስናይ ወይ 6 ወይ 5 ወይ 4 ቀብሮች አየን ያለ فقال من يعرف هذه الأقبرة ያሉን አቅቡር ያሉ ነብዩ አለይሂ ሰላቱ ወሰለም የነዚህን የቀብሮች ባለቤት የሚያውቀው ማን ነው አሉ። فقال رجل أنا فقال فمتى ማት ሃኡላ እነዚህ ሰዎች መቼ ነው የሞቱት ብለው ተጠየቁ። ቃለ ማቱ ፊል ኢሽራክ በሽርክ ነው። فقال ان هذه الامه ይሄን ኡመቶች እነዚህ ኡመት ወይ እነዚህ ቀብሮች ቱብተላ አላ ቁቡሪሃ ቀብሯስ ትፈተናለች አሉ። فلولا الا تدافنوا لدعوت الله يسمعكم من عذاب القبر الذي اسمع منه አሉ። ነገ አንዳችሁ አንዱን ማይቀብር ቢሆን ኖሮ እንደ እንስሳ አውሬ በልቷችሁ ወይ ደግሞ ቀብሩስ ማትጠየቁ ባይሆን ኖሮ አሁን የምሰማውን የቀብር ቅጣት አሰማችሁ ነበረ ብለው ተናገሩ። ثم اقبل علينا بوجه ከዛም ነብዩ አለይሂ ሰላቱ ወሰላም በፊታቸው ዞር ብለው አዩና فقال تعوذوا بالله من عذاب النار تعوذوا بالله من عذاب القبر ብለው ተናገሩ።
በአላህ ከቀብር ቅጣት ከእሳት ቅጣት ተጠበቁ ብለው ነገሩን ይላል። እንግዲህ እነዚህ ሐዲሶች የመጀመሪያው ያወራሁት ሐዲስ ቡኻሪ ሙስሊም የዘገቡት ሐዲስ ነው። ሁለተኛ ደግሞ ያወራሁት ሐዲስ ሙስሊም የዘገቡት ሐዲስ ነው ማለት ነው። وعن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم قال إن أحدكم إذا مات عرض عليه مقعده بالغداة والعشي إن كان من أهل الجنة فمن أهل الجنة وإن كان من أهل النار فمن أهل النار فيقال هذا مقعدك حتى يبعثك الله من القيامة. يعني عند سو ሲሞት ጧትና ማታ መቀመጫው ጋር የተወሰነ ያሳዩታል መላእክቶች ወይ አላህ እንዲያ ያደርገዋል። ምን ያድርጉ? የጀነትም ከሆነ የጀነት ቦታ ይሄ ነው ይለዋል፣ የእሳትም ከሆነ የእሳት ቦታ ይሄ ነው። እንግዲህ አንድ ሰው ቀብር ውስጥ ራሱ መቀመጫውን ነገ የቂያም ቀን ሲቀሰቀስ ጀሃነም እንዲገባ አላህ መቀመጫውን ካሳየው ቅጣት ነው። ይሄ ራሱ ትልቅ ቅጣት ነው። ለምን? ጭንቀት ነው። ጭንቀት ራሱ ትልቁ ቅጣት ነው አይደለ? ስለዚህ ቅጣት ነው ማለት ነው። አላህ ይጠብቀን። ዋና አይሻ ረዲየላሁ ዐንሃ ይሄን ደግሞ ቡኻሪ ሙስሊም ዘግበውታል። ሐዲሱ ሙተፈቅ ዐለይሂ ነው። ዋና አይሻ ረዲየላሁ ተዓላ ዐንሃ ረዲየላሁ ዐንሁማ እናታችን አይሻ ዋና አይሻ ረዲየላሁ ዐንሃ አነ ይሁዲየተን ደኸለት ዐለይሃ አንዴ አንዲት አይሁድ ነብዩ ዐለይሂ ሰላቱ ወሰላም ጋር ገባች። ፈዘከርቱ ዐዛበል ቀብር ያለች ፈዘከረት ዐዛበል ቀብር እቺ አይሁድ ስለ ቀብር ቅጣት እንግዲህ አይሁዶች ያውቃሉ ቀብር ውስጥ ቅጣት እንዳለ። ዘሬኛ ውስጥ ገብተው ሙስሊም ነን ብለው የቀብር ቅጣት የለም ይላሉ። ስለ ቀብር ቅጣት ትናገራለች አለ። فقالت لها እናታችን አይሻ ነው እንዲህ አለች እቺ አይሁዷ አዘኪላሁ ምን አዛብል ቀብር አለቻት። እናታችን አይሻ ከቀብር ቅጣት አላህ ይጠብቅሽ አለቻት። አይሁዷ ናት ለማን የምትለው? ለእናታችን አይሻ ማለት ነው። فسالت عائشه رضي الله عنها رسول الله صلى الله عليه وسلم እናታችን አይሻ ነብዩና አለይሂ ሰላቱ ወሰላም ጠየቀች። فقال نعم عذاب القبر أو عذاب القبر كو علالت. قالت عائشة فما رأيت رسول الله صلى الله عليه وسلم نبينا عليه الصلاة والسلام كذابها على أيهاتهم بعد صلى صلاة إلا تعوذ من عذاب القبر. صلاة سيسجدوا من درجة نبر كقبر قطعه يتبقوا نبر ماتنا. وعن البراء بن عازب عن أبي أيوب الأنصاري رضي الله عنه قال خرج رسول الله صلى الله عليه وسلم بعدما غربت الشمس. عند النبي عليه الصلاة والسلام ፀሐይ ከወጣች በኋላ ከገባች በኋላ ወደኛ መጡና فسمع صوتا አንዴ እንግዲህ ከመዲና ወጣ ብለው የሆነ ድምጽ ሰሙ። فقال يهود አይሁዶች ናቸው تعذبوا في قبورها ቀብራቸው ውስጥ እየተቀጡ ነው ብለው ተናገሩ። ቡኻሪ ሙስሊም ዘግበውታል። وعن ابن عباس رضي الله عنهما قال مر النبي صلى الله عليه وسلم على قبرين فقال انهما لا يعذبان وما يعذبان في كبير نار ነብዩ አለይሂ ሰላቱ ወሰላም አንዴ በሁለት ቀብሮች ዘንድ አለፉ። ምን አሉ? እነዚህ ሁለት ቀብር ባለቤቶች እየተቀጡ ነው አሉ። የሚቀጡበት ነገር ደግሞ ቢተውት ትንሽ የሆነ ነገር ነው፣ በጣም ትልቅ ነገር አይደለም ማለት انهما لا يعذبان وما يعذبان في كبير اما احدهما فكان يمشي بالنميمه والاخر كان لا يستبرئ ተብሏል። አንኛው በትክክል የማይጸዳዳ ነው፣ ሌላኛው ደግሞ ነገር ከዳንዱ ወደ አንዱ እየወሰደ ነገር የሚያቀጣጥል ሰው ቀብር ነገ የቀብር ቅጣት አለበት፣ ጀሃነም ይቀጣል ማለት ነው። እንግዲህ እነዚህ ሐዲሶች እና ሌሎችም ሐዲሶች ነው ከብዙዎቹ ትንሽ ነው ያመጣሁት እና ብዙ ሐዲሶች አሉ ስለምን የሚያወሩ ስለ ቀብር ቅጣት። የሰው ልጅ ነገ ቀብራቸው ውስጥ አላህ ይቅር ካላለን ቀብር ውስጥ እንደሚቀጣ ወከዛሊከ መሬት እንደምታጣብቀው ሌሎችም ቅጣቶች ብዙ ቅጣቶች አሉ በሐዲሱ በቀብር ውስጥ። አላህ ከቀብር ቅጣት ይጠብቀን ማለት ነው። ስለዚህ ሙእሚኖች ቀብር ውስጥ ቅጣት የለም ብለው መዘናጋት የለባቸውም። እንዲህ አይነት ጎረምሶች ደግሞ ሲናገሩ ንግግራቸው ልንሰማቸው አይገባም። ቀብር ውስጥ ቅጣት አለ። ሱብሃነ ረቢከ ረቢል ዒዘቲ አማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን።